ውድ የአያተል ቁሉብ ተከታታዮቻችን እንደምን ከርማችኋል? ከሰሞኑ በማህበራዊ ሚዲያ የክፋሽ ሽብልቆች የአብሬሽ ወጥቶ መቅረቱና መዘዙ የተሰኘ እጅግ ድንቅ ዘጋቢ ፊልምን ተመልክተናል። ይህ ዘጋቢ ፊልም እስካሁን ሳይሰራ መቆየቱ እጅግ የሚያስቆጭ ቢሆንም ይህንን ዶክመንታሪ ከተመለከተ ወዲያ የአያተል ቁሉብ ቲም እጁ ላይ ያሉትን ሰነዶች በመጠቀም ይህ በሺዎቹ ልጆች ላይ የተቀነባበረ ቅጥፈት እንዴት ጦሪቃውና ሀድራውን በእጅጉ እንደጎዳ ለማሳየት ስለወደደ ለዛሬ የጥንቅራችን ማጠንጠኛ በአብሬት ሀድራ ላይ የተቃጣውን ወርቃማ ነብያዊ ሰንሰለት ወይንም ሲልሲላ የመቁረጥ አደጋ ላይ ትኩረቱን ያደረገ ይሆናል። ጦሪቃ የሚለው ቃል በጥሩ የትርጉሙ መንገድ ማለት ሲሆን በእስላማዊ መንፈሳዊ ነፃ ወይንም ተሰውፍ ውስጥ አማኙ ወደ አላህ ሱብሃነሁ ወተዓላ ለመቃረብ የሚከተለውን የነፃ ወይንም የተርቢያ መንገድን ያመለክታል። ጦሪቃ አካላዊ አምልኮ ሸሪዓን ከመንፈሳዊ እውነት ሐቂቃ ጋር በማስተሳሰር አንድ አማኝ ነፍሱን በማጽዳት ፍጹም ወደ ሆነው የአላህ ፍቅርና እውቀት እንዲደርስ የሚያስችል የሱሉክ መስመር ነው። ጦሪቃ መሰረታዊ አንጓዎች ተዝኪያ፣ ነፍስን ማጥራት፣ ኢህሳን አምልኮን ማጥራት፣ ማዕሪፋ ፈጣሪ ማወቅ ሲሆኑ በተሰውፍ ሸሆች መምህራን ዘንድ ሸሪዓና ጦሪቃ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በተምሳሌታዊ ዘይቤ ሲገለጽም ሸሪዓ እንደ መርከብ ሲታይ ጦሪቃ ደግሞ መርከቡ የሚጓዝበት ባህር ማለት ነው። ሸሪዓ ከሌለ ጦሪቃ መሰረት አይኖርም። ጦሪቃ ከሌለ ደግሞ ሸሪዓ የደረቅ ህግጋትና ድንጋጌዎቹ ቅር ብቻ ሆኖ ይቀራል። ስለዚህ ትክክለኛ ጦሪቃ ሁልጊዜ በቁርአንና በነብዩ ሰለላሁ ዐለይሂ ወሰለም ፈለግ ወይንም ሱና ላይ የጸና መንፈሳዊ ጎዳና ነው። ጦሪቃ ከአራት ማዕዘናት የተዋቀረ ሲሆን እነዚህ አራት ማዕዘናት ደግሞ ሸህ መንፈሳዊ መሪ፣ ሙሪድ ተማሪ፣ ዊርድ ዚክር እንዲሁም አዳብ ስነ ምግባር ናቸው። ተሰውፍ በባህሪው ሲልሲላ ወይንም ሰንሰለታዊ ትስስር ላይ የተመሰረተ በመሆኑ የጦሪቃ ኸሊፎች የዚህን ሰንሰለት ወርቃማ ቀለበት በመሆን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈለቀውንና በየደረጃው ሲወርድ የመጥነውን መንፈሳዊ ረድኤትን ፈይድ ሳይበረዝ ለሙሪዶች የማድረስ ትልቅ አደራ ይሸክማሉ። ሸሁ በቅርብ በሌሉበት ወቅት ተከታዮቹ እንደ በግረኛ እንዳይበታተኑ፣ የሀድራውን ስርዓትና የዚክሩ መንፈስ እንዳይቀዘቀዝ ኸሊፋው እንደ ማገር ሆኖ ማህበረሰቡን በአንድነት ያቆራኛል። በዚህ የተነሳም ከአራቱ ማዕዘናት አበይት የሆነው የሺዎቹ ጉዳይ ነውና በሱፊዮች አስተምህሮት ውስጥ የኸሊፋነት ወይም የመተካካት ስርዓት ለአንድ መንፈሳዊ ማህበረሰብ ህልውና እጅግ አስፈላጊና መሰረታዊ ጉዳይ ተደርጎ ይወሰዳል። ይህ የሂላፋ ስርዓት አንድ ሸህ በሌላ ብቁ መሪ ወይም ሙርሺድ የሚተካበት ሂደት ሲሆን፣ ነገር ግን ይህ የመተካካት ሂደት ከተሰናከለ መንፈሳዊ ስብስቡ ለመሪ አልባነት ስለሚጋለጥ አንድነቱ ያልተጠበቀ ተከታይ ወይም ሙሪድን የማፍራት በሀድራ ውስጥ የሚደረጉ ዚክሮች፣ ኢባዳዎችና ስነ ስርዓቶችን የማቋረጥ የተሟላ መንፈሳዊ ነፃ ወይም ጦሪቃቱ ተርቢያ ማጣትን አደጋዎችን ያስከትላል። ይህን ተከትሎም የተሰውፍ ዓላማ የሳተ ትውልድ ይፈጠራል። በተሰውፍ አስተምሮ መሰረት የሲልሲላ ሸሆች በረካ ወይም መንፈሳዊ ረድኤት በኸሊፋው በኩል ስለሚፈስና ኸሊፋው የሸሁ መንፈሳዊ ተወካይ ተደርጎ ስለሚወሰድ ሙሪዶች በሸሁ ዘመን ያገኙትን የነበረው መንፈሳዊ እርካታን ይከለከላሉ። ከዚህ በተጨማሪም በዘመኑ ለሚነሱ ወቅታዊ ጥያቄዎችና ችግሮች መፍትሄ የሚሰጥ መሪ ወይም ሙርሺድ ባለመኖሩ ሙሪዶች ለዘርፈ ብዙ ተግዳሮቶች ይጋለጣሉ። ይህንን የተሰውፍ መንገድና የኸሊፋዎች መተካካት አስፈላጊነት እንዲሁም ጠቀሜታ ማንሳት ያስፈልገው በአብሬት ሀድራ ላይ የኸሊፋውን ስርዓት ለመቁረጥ ስለተቀናበረው ሴራ ለመረዳት እንድንችል ታስቦ ነው። የአብሬት ሸሆች ሰይድ አበራ ሙዝ ሚያዝያ 12 1970 ዓመተ ልደት ጠቅላይ ቢሮ ከተሰኘው ሀድራቸውና መኖሪያ ቤታቸው ወጥተው ከቀሩ ወዲያ በወቅቱ የነበሩ ዑለማዎች፣ ሙሪዶች ከቤተሰብና ከጎሳዎች ሽማግሌዎች ጋር በመሰብሰብ የሀድራውን መጻኢ ዕድል ለማረጋገጥ ጦሪቃውን ለማስቀጠል እንዲሁም የሙሪዱን አንድነት ለመጠበቅ በማሰብ በኢልም፣ በአህላቅ፣ በአመራር ብቃት፣ በነገር አዋቂነት ችግሮችን በመፍታት ጥበብ ብቁ ናቸው ብሎ ያመነባቸውን በህይወት ከነበሩት ልጆች አንጋፋ የሆኑትን ሸህ ሰይድ ሚቅባስን በብዙ ውትወታና ተማጽኖ ኸሊፋ አድርጎ መረጠ። ነገር ግን ገና በማለዳው ሂላፋ ስርዓቱን ከማስቀጠል ይልቅ የግል ፍላጎታቸውን ያስቀደመው በሰይድ ፋቲ የሚመሩ አንዳንድ የቤተሰብ አባላት የአብሬት የኸሊፋ ስርዓትን ለመገዳደር የአብሬት የመረዳጃ ማህበር የሚል ኮሚቴ መሰረቱ። ይህም ኮሚቴ ተመሰረተው በአብሬት በኢማሙ አውሊያ ሸህ ሰይድ ባውሳኒ የተጀመረውን የካድሪያ ኸሊፋ ስርዓትን በማጥፋት አብሬትን በኮሚቴና በቦርድ ለማስተዳደር ታስቦ ሲሆን በተመሰረተበት በ1986 ዓመተ ልደት የሙሪድ ጀባታ ለሸህ ሰይድ ሚቅባስ ሳይሆን ለአብሬት የመረዳጃ ማህበር እንዲያስረክብ ጥሪ ቀረበ። ትዕዛዙን ለመቀበል አሻፈረኝ ያለውም የአብሬት ሙሪድም ለኮሚቴ ከማስረክብ ራሴ ለሀጃዬ ነይቼ ሰደቃ አደርጋለሁ በማለት ፊዳውን በየሜዳው አርዶ በየጀማው ተቋደሰ። ሸሆቹ በረካ ወይም መንፈሳዊ ረድኤት በኸሊፋው በኩል በመገኘቱ ሀጃው የሞላለት ሙሪድም ከኮሚቴ ተጽዕኖ ውጪ መሆኑን በክስተቱ አረጋገጠ። ይህም ክስተት ሸህ ሰይድ ሚቅባስ እያሉ የተቋቋመው የአብሬት የመረዳጃ ማህበር ግቡን መምታት እንደማይችል ለነ ሰይድ ፋቲ ቡድን ያስረዳ ክስተት በመሆኑ አካሄዳቸውን አንድ ደረጃ በማሳደግ
በሸሪዓ ፍርድ ቤት ሼህ ሰይድ ሚቅባስ ያገኙትን ህጋዊ የኸሊፋነት ማስረጃ ወረቀት ለመሻር እንዲሁም ከአብሬት እነሱን ገለል ለማድረግ የነ ሰይድ ፋቲ ቡድን አንድ አዲስ እርምጃዎችን መውሰድ ጀመረ። በዚሁ ዓመትም የተለያየ አብሬት እናዘምናለን በሚሉ ለ50 ሺህ አብሬት ሙሪዶች የሙሪድነት መታወቂያ በ10 ብር ክፍያ ማደል የመሰለ እንቅስቃሴዎችን በነ ሰይድ ፋቲ ቡድን የተከናወነ ሲሆን ከመታወቂያ ሽያጭ ብቻ ወደ 500 ሺህ ብር መሰብሰብ ችለው ነበር። በመታወቂያ የተሰበሰበው ከግማሽ ሚሊዮን ብር በላይ የሚገመት ብር የገባበት አለመታወቁንና የአብሬት መረዳጃ ማህበረሰብ ብቻ ሆኖ መቅረቱን አልካውሰር የተሰኘ እስላማዊ ጋዜጣ አንደኛ እትም ቁጥር 004 ላይ ሁኔታውን በግርምት ሊዘግበው በቅቷል። $1 2 ብር በነበረበት በ1986 ዓመተ ልደት ከ$100,000 ቢበልጥ ገንዘብን ያለ ታክስ መሰብሰብ የብልጽግና መንገድ በቀላሉ የሚጠርግ ነበርና አብሬትን መቆጣጠርና ሀሪማው ሊቀመንበር መሆን የክብር ምንጭ ከመሆኑ በተጨማሪ በሀብት የመበልጸግ አቋራጭ መንገድ ሆኖ የታየው የነ ሰይድ ፋቲ ቡድን ከመውሊድ ክስተትም በኋላ ማፈግፈግ አማራጭ ሆኖ አልታየውም። በዚህ መሰረት የነ ሰይድ ፋቲ ቡድን ሼህ ሰይድ ሚቅባስን በሐሰት ክስ በማሳሰር በደቡብ የኢትዮጵያ ሕዝቦች መስተዳደር የጉራጌ ብሔራዊ ሸንጎ ምክር ቤት በኩል የሰይድ ሚቅባስን የኸሊፋነት ዕውቅና እንዲሽር የሚያዝ ደብዳቤ በጥቅምት 17 1986 ዓመተ ውልደት ለጠቅላይ ሸሪዓ ፍርድ ቤት ላኩ። ሆኖም የደቡብ ኢትዮጵያ ሕዝቦች ክልላዊ መስተዳደር የበህዳር 1986 ዓመተ ልደት ደቡብ የኢትዮጵያ ሕዝቦች መስተዳደር የጉራጌ ብሔራዊ ሸንጎ ምክር ቤት ሼህ ሰይድ ሚቅባስ በጠቅላይ ሸሪዓ ፍርድ ቤት ያገኙትን ውክልና የመሻር ህገ መንግስታዊ መብት እንደሌለው በደብዳቤ ቁጥር 417 386 በቀን 17 በወር 2ኛ 1986 በተጻፈው የሽረት ደብዳቤ ያስገነዘበ። ደብዳቤውም የሃይማኖት ነጻነት በተረጋገጠበት በአሁኑ ወቅት በስራ እንቅስቃሴዎች ውስጥ ጣልቃ መግባት አግባብነት የሌለው ስለሆነ የጠቅላይ ሸሪዓ ፍርድ ቤት በቁጥር 5044 በቀን 5/4ኛ ወር በ1987 የጻፈውን የትብብርና የሹመት ደብዳቤ ጸና ሆኖ የሚመለከታቸው ወረዳዎች ሁሉ መስተንግዶ እንዲቀጥሉ እንዲደረግ እናሳውቃለን በማለት አሳስቦ ቀድሞ በተገለጸው መሰረት የጠቅላይ ሸሪዓ ፍርድ ቤቱ የትብብርና ሹመት ደብዳቤ ጸንቶ እንደሚቀጥል አረጋገጠ። የነ ሰይድ ፋቲ ቡድንም በህግ አግባብ የተሞከሩት አካሄዶች የሚፈልጉትን ውጤት ሊያመጣላቸው ባለመቻሉ የአብሬት ኸሊፋ ስርዓትን ለማንኮታኮት ሌላ አካሄድ መጠቀም ነበረባቸው። እነዚህ አካሄዶች በመሰረታዊነት 3 ሲሆኑ እነርሱም አንደኛው የኸሊፋውን ቦታ የተረከቡት ሼህ ሰይድ ሚቅባስን ስም በማጥፋት ለቦታው ብቁ አይደሉም ብሎ ሙሪድን በማሳመን ጥረት ሲሆን፣ ሁለተኛው በአብሬት ሀሪማ ውስጥ የሚሰሩ ስርዓቶች እንዳይከናወኑ መሰናክል መሆንና ሶስተኛው ደግሞ በጊዜ ሂደት መንገዱን የሳተ ትውልድ ማፍራት ናቸው። የኸሊፋነት ቦታውን የተረከቡት ሼህ ሰይድ ሚቅባስን ስም በማጥፋት ለቦታው ብቁ አይደለም ብሎ ሙሪዱን ማሳመን የሚለው የነ ሰይድ ፋቲ ቀዳሚ አጀንዳን ለማስፈጸም ሁለት አይነት ስሌት የተጠቀሙ ሲሆን በዚህ ሂደት አንድ ትልቅ ውሸት በመፈብረክ ያንን ውሸት ደጋግሞ በማውራት ይህ የተፈበረከው ውሸት እውነት ነው ብሎ በመቀበል በሼህ ሰይድ ሚቅባስ ላይ ከረረ ጥላቻ ያለው ሙሪድ መፍጠር ችለዋል። የእነኚህ ሙሪዶች ባህሪያትን ስንመለከት አንድን ነገር መርምረው ማገናዘብ የማይችሉ ማስረጃ አይቶ የማመዛዘን አቅም የሌላቸው ከማስረጃ ይልቅ ባለዋልታና በሐሜት የሚያምኑ ለማያዩት ማንኛቸውም ተግባራትና ሁኔታዎች ለምን ብሎ የመጠየቅ ብቃት የሌላቸው ስሜታዊነትና ግፍልተኝነት የሚስተዋልባቸው ናቸው። እነዚህ ሐሰት ፕሮፓጋንዳ መፈብረኪያዎች ጠንከር ያሉ የሚመስሉ ውስጣቸው ሲፈተሽ እንደገለባ ጥቅምትና ዳር ደካማ ነፋስ የሚያነሳቸው ከማስረጃ እንዲሁም መረጃ ይልቅ ጥላቻን ግብ ያደረጉ በሬ ወለደ ወሬ መሆናቸውን ልብ ላለው መረዳት አይከብድም። በሕፃንነታቸው የሞግዚታቸው ትከሻ ላይ ታዝለው አሰላሙ አለይኩም ያሙናዬ ጠውዱላው ላይ በማለት ያወደሷቸውን አባታቸውን ሼህ ሰይድ አበራ ሙዝን ሼህ ሰይድ ሚቅባስ ይጠሏቸዋል የሚለው አሳዛኝ ትርክት በነ ሰይድ ፋቲ ቡድን ሲነሳ ይደመጣል። እንደ ሼህ ሰይድ አበራ ሙዝ ያሉ ትልቅ የሀገር አባትን እንዴት ልጃቸው ይጠሏቸዋል ይባላል። ይህ እንደ ቀላል ወሬ የሚናፈሰው ሐሜት የሼህ ሰይድ አበራ ሙዝ ስም ላይ የሚደርሰው ግድፈትስ ሰው እንዴት መረዳት ያቅተዋል? እውን ሼህ ሰይድ አበራ ሙዝ በልጆቻቸው የሚጠሉ ሰው ነበሩ? ልጆቻቸው ላይስ በደል አድርሰው ቂም ያሳደራሉ ነው የሚለው ለወቃሾችም ግልጽ ይሆነላቸው አይመስልም። ሌላው ደግሞ ሼህ ሰይድ ሚቅባስ ከአባቴን ይበልጣለው አሉ የሚለው ልክ ምክንያት አጣማች የቆላ ሞራ ሰደበኝ ይላል እንደሚሉት ይመስል ነው እንጂ ገና በልጅነት በግጥም ስንኛቸው አምሃናኒ አጅሩኩም አማሱዳኒ ወጅሁኩም ኢነማና ከልቡኩም ራሂሰን ሃይመን ቢኩም። እንግዲህ እነዚህ ግጥም መድብሎች ወደ አማርኛ ሲተረጉሙ እኔ እናንተን ትቻችሁን ወይስ ፊቴን ከናንተ ከኔ ፊታችሁ አዙራችሁብኝ ከጎን ያጧችሁ እንደውም እኔ እንደታመኙ ሻችሁ ነኝ በእናንተ ፍቅሬን አወስኩና የመባዘን ብለው ገና በአፍላ እድሜያቸው አባታቸውን ያወደሱት ሼህ ሰይድ ሚቅባስን እንዲህ ያለ ተሐሚት ለሰሚው ግራ ነው።
እናም የተነሱት ሐሜትን ዘርዝረን መልስ ለመስጠት መሞከር ለአድማጭ አድካሚ፣ ለእኛም ጊዜን ያላግባብ መፍጀት ሆኖ ስላገኘ ነው ጓዳው ይቁጠረው ብለናል። እነ ሰይድ ፋቲህ ለዓላማቸው ያሉት ሁለተኛው ስልት ደግሞ የሼህ ሰይድ አበራሙዝን የመውደድና የሐቀኛ ሙሪድነትን ካርድ ሲሆን ይህም ሼህ ሰይድ አበራሙዝ በሕይወት ስላሉ ሌላ ኸሊፋ አያስፈልግም የሚል የብልጣብልጥነት አካሄድ ነው። አኳኋኑ ቢለያይም የሙርሺድ ሾዎች ወጥቶ የመቅረት ክስተት በአብሬሽ ሻህ ላይ ብቻ የተከሰተ ልዩ ክስተት እንዳልሆነ የተሰውህ መሻዮች መናቂብ ያገላበጠ ማንኛውም ሰው የሚገነዘበው ቀላል እውነታ ነው። ከአበሻ መሻዮች ሻህ አህመድ ኢብኑ ሳሊህና ሼህ ፈቂር ዙበይንን መጥቀስ የሚቻል ሲሆን ከሀገራችን ወጣ ካልንም ሰይድ አሊ ሐምዳኒን በካሽሚር፣ ሸምስ ተብሪዝን በኢራን፣ በአማራትና አህል ሂንድን በህንድ ብለአብነት መውሳት ይቻላል። በታላላቅ የሱፊይ መሻሆች አድራ ላይ እንደታየው የሻሃቸው ወጥቶ መቅረት ከሸሪዓ አንጻር ተመልክቶ እልባት በመስጠት ታሪካቸውን ማስቀጠል፣ የአድራቸውን ስርዓት ሳይሸራረፍ ለመጪው ትውልድ ማስረከብ እንዲሁም የሙሪዱን አንድነት በመጠበቅ ዘመን የወለዳቸውን ችግሮች በአንድ ኸሊፋ እየተመሩ ከመቅረፍ ይልቅ የነ ሰይድ ፋቲህ ቡድን ኸሊፋ እያለ ሌላ ኸሊፋ የለም የሚል አዲስ ፍልስፍና በአብሬት አድራ ላይ ለማስተዋወቅ በቁ። እንግዲህ ልብ በሉ፣ ሼህ አህመድ ኢብኑ ሷሊህ ወጥተው በመቅረታቸው ጦሪቃቸው አልተቋረጠም። በቦታቸው የተተኩት ኸሊፋቸውም የጓጉሩ ሼህ ፈቂ ዙበይርም በተመሳሳይ ሁኔታ ወጥተው በመቅረታቸው ሳይቋረጥ የጀማ ንጉሱ ሼህ መሐመድ ሻፊ በመተካታቸው የሚታወቅ ነው። በሁለቱም ሀድራቸው ዛሬም ድረስ በየቦታው ኸሊፋዎች እንዳሉ ማስረጃ የማያስፈልገው ሀገሬ ሁሉ የሚያውቀው ሐቁ ነው። ነገር ግን ከዚህ በተቃራኒ በሸሪዓው መሰረት የወርስ ሕግጋቱን ተከትሎ እልባት ከማበጀት ይልቅ እንደነ ሰይድ ፋቲህ ቡድን ኸሊፋ እያለ ኸሊፋ የሚለውን ፈሊጥ ሱፊያው ተከትሎት ቢሆን ጠሪቀተ ቃድሪያ በሼህ አህመድ ኢብኑ ሷሊህ አርጎባ ላይ አሊያም በሼህ ፈቂር ዙበይር ጓጉር ላይ ተቋርጦ ቀርቶ በሀበሻ ላይ ስሙን ባልተጠራ ነበር። አጀብ የሚያስብለው ነገር ደግሞ የነ ሰይድ ፋቲህ በአንድ ሜዳ ሁለት ኳስ ማንከባለላቸው ሲሆን እሱም ለሙሪዱ ሙሪዳት ሼህ አበራሙዝ ይመጣሉ ሲል፣ በሌላ በኩል ደግሞ ተገድለዋል በማለት የስም ማጥፋት ዘመቻ ማካሄዳቸው አሁንም አጀብ ያስብላል። ሌላው ለአድማጭ ግር የሚለው ነገር ሼህ ሰይድ አበራሙዝ ይመለሳሉ የሚሉ ሙሪዶች ምንጫቸው እነ ሰይድ ፋቲህ መሆናቸው ነው። እንዴ ሼህ ሰይድ አበራሙዝ አሉ ይመለሳሉ የሚለው ሙሪድ እከሌ ገድሏቸዋል ከሚሉ ከነ ሰይድ ፋቲህ ቡድን መቆሙ መልስ የታጣለት የሙሪድ ነኝ ባዮች አስመሳይነት ማሊያ ማጥለቅ አንደበትና ስራ የተጣሉበት ሁኔታ መሆኑ በድጋሚ አጀብ ያስብላል። ከላይ ካነሳናቸው በነ ሰይድ ፋቲህ የተጠነሰሱ ሂላፋውን የማደናቀፍ ሶስት አካሄዶች ውስጥ ሁለተኛውን ማለትም የአብሬትዮቹ ሀሪማ ውስጥ የሚሰሩ ስርዓቶችን እንዳይከናወኑ መሰናክል መሆን የሚለውን ሐሳብ ስንቀኝ ደግሞ ይህ ስልት በሂደት ስር ሰዶ በአብሬት አድራ ውስጥ ይከናወኑ የነበሩ በአብሬት የላወል ሼህ ሰይድ በውሳኔ ወይንም የቁባቤ የተጀመሩ ስርዓቶችን እስከ ማቀዛቀዝና ከናካቴው ማቋረጥ ደረጃ ሊደርስ ችሏል። ለዚህ ምሳሌ ሊሆኑን ከሚችሉ የተቋረጡ ተርቲቦች መካከል የሸዎቹ የዋዝ አንደኛው ሲሆን በሰፊው ሱፊያ ማህበረሰብ ዘንድ ዋዝ ሼህና ሙሪድን የሚያገናኝ ድልድይ ተደርጎ የሚታይ አንኳር ጉዳይ ነው። ዋዝ ማለት ሸሁ በዘመናቸው የታዘቡትን የሙሪድን ጉድለት ከሸሪዓ አኳያ እያቋኙ ነቅሰው በማውጣት ምክር አዘል በሆኑ ንግግሮች ሙሪዱን የሚያስተምሩበትና የሚገስጹበት የዳዋ ተግባር ነው። ይህ መድሞ ዋዝ ማድረግ አብሬት ላወል ሼህ ሰይድ በውሳኔ ከዳና ከመጡባት ቀን ጀምሮ በሀድራቸው ላይ መሰረቱት ተርቲብ ሲሆን ለአያሌ ዓመታት ለብዙሃን የአቂዳ ሰበብ ሸሪዓን ማስተማሪያ መድረክ እንዲሁም ጠሪቃን መጠበቂያ አጥር ሆኖ ያገለገለ፣ ነገር ግን ሸዎቹ አበራሙዝ ከወጡ ጀምሮ በነ ሰይድ ፋቲህ ቡድን የተሰራ የማደናገር ስራ አማካኝነት እንዲቋረጥ ተደርጓል። የዋዝ ሰዓት ሲደርስ ከቅርቡና ሩቅ የመጡትን እንግዳዎች የቦታውን ዘውቅ እንዲቀምሱ ከማድረግ ይልቅ በሂያል የሚመራ ትውልድ በመፈጠሩ ዕጣን በማጨስና በዝምታ ሰዓቷ እንድታልፍ ተደርጓል። ይህ ምሳሌ ተደርጎ ሊነሳ የሚችለው ደግሞ የጠሪቃ ጉዳይ ሲሆን በሱፊያ አስተምሮ አንድ ብቁ ሼህ እንደ መሪ ይዞ በያ ወይም ቃል ኪዳን በመጋባት ጠሪቃን መቀበል በሙሪዶች የሚተገበር መሰረታዊ ጉዳይ ነው። ይህም ሂደት ሙሪዱን ተጓዡን ከነፍስያ ወጥመድና ከሸይጣን ተንኮል የሚጠበቅበት ዋነኛ መሳሪያም ነው። ሸሁ ለሙሪዱ እንደ መንፈሳዊ አባትና ሐኪም በመሆን የቀልብ በሽታ ተብሎ የሚታወቁትን እንደ መቀኝነት፣ ኩራትና ራስን መውደድ ያሉ ስውር ደዌዎችን በመለየት እንደየደረጃው መንፈሳዊ መድኃኒት ዚክር ያዝለታል። ያለ ሼህ የሚደረግ ጉዞ ብዙ ጊዜ በራስ ግምትና በስሜት ስለሚመራ ግለሰቡ ደረስኩ ወይንም ተገለጠልኝ ብሎ ሲያስብ እንዲያውም ይበልጥ በኩራት ተተብትቦ በነፍስያና በሸይጣን ወጥመድ ውስጥ ሊወድቅ ይችላል። ሼህ ያለው ሙሪድ ከሆነ ግን ሸሁ እንደ መስታወት ሆኖለት ሙሪዱ የራሱን ጉድለት እንዲያይና በትህትና ጎዳና ላይ እንዲጸና ያደርገዋል። ከዚህ በተጨማሪ ጠሪቃን ከሼህ መቀበል ሙሪዱን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚመነጨው የሰንሰለት ወይንም ሲልሲላ በረካና ረድኤት ጋር በቀጥታ ያገናኘዋል። በአጭሩ ሼህ ይዞ ጠሪቃ መቀበል ማለት ጨለማውን የነፍስያ መንገድ የኑር ፋኖስን በጨበጠ መሪ ተመርቶ በጥንቃቄና በሰላም መሻገር ሲሆን ለዚህም በአካል የምታገኘው በቅርብ ሆኖ ሊመራህ የሚችል በተወሰነ ጊዜ ርቀት በአካል አግኝተው ጠሪቃን የምታደስበት ሼህ እንደሚያስፈልግ የአብሬት ሼህ ሰይድ አበራሙዝ የተዝኪያ ኪታብ የሆነ ሚስባሁ ሳሊህ ላይ በግልጽ ተቀምጧል።
በአብሬት ሀድራ ላይ ግን የነ ሰይድ ፋቲ ቡድን ጠሪቀት ቃድሪያ በሼህ ሰይድ አበራ ሙዝ ወጥቶ መቅረት ጋር ተቋርጧል ወይም ቀርቷል በማለት ኪታባቸው ላይ በግልጽ ያስቀመጡትን አስተምሮ የሚጻረር ፕሮፓጋንዳ በማካሄዳቸው ሼህ ሰይድ ሚቅባስ ከአባታቸው ጠሪቃ አልተቀበሉም በሚል እንድብታ በእነርሱ የሚዘወረውን የሙሪድ ክፍል ጠሪቃ እንዳያነሳ በመደረጉ መንፈሳዊ ጥልቀት የሌለው የተሰውፍን ዓላማ በቅጡ የማያውቅ ነፍሱ በሲራ አውራድ ያልተገራ እንዲሁም ከንባብ አልፎ የዕልም ዘውቅ የሌለው ሙሪድን ለማፍራት በቅቷል። ይህ ስልትም የአንድ ሀድራ መሰረት የሆነውን ጠሪቃ በመናድ አሉባልታ የሚወዛወዘው እረኛ አልባ ሙሪድን መፍጠር ዋነኛው መንገድ መሆኑ ሳይታለም የተፈታ እውነታ ሆኖ ቀጥሏል። ከዚህ በተጓዳኝም የአብሬት ሀሪማ አወሎቹና ሳህኒዎቹ አብሬትዮች የተቀረጸ ሂድማ ቢደረግለት እጅግ ሊስፋፋ የሚችል የራሱ የሆነ ኢልም አሰጣጥ ስርዓትና ካሪኩለም ቢኖረውም በነ ሰይድ ፋቲ ቡድንም እናዘምናለን በሚል አካሄድ በተደረገ ማግለልና የስም ማጥፋት ፕሮፓጋንዳ ምክንያት ኸሊፋ ተደርገው በቦታው የተተኩትን ሼህ ሰይድ ሚቅባስን ኢልሙን የመስጠት የመቆጣጠርና ደርሱን የማህደም መብታቸውን በመገዳደር በቦታው የሚሰጠው የትምህርት ጥራትና የደረሰውን ብዛት በማሳሳት አያሌ መውሊድና የረመዳን ተርቲቦችን ማቀዛቀዝና ማቆም ችለዋል። በዚህ አይነት አካሄድም ሀድራው በአንድ እዝ ስር የሚስተዳደረውን የኸሊፋ ስርዓት እንዳይከተልና በቡድን አለቃዎች እንዲመራ በመደረጉ በየቡድኑ የራስ የሚለው ሼህ እንዲኖር በየቦታው የሚዘየሩና በሺዎቹ ስም ጀባታ የሚቀበሉ የቡድን አሚሮች እንዲፈጠሩ በማስቻሉ በጊዜ ሂደት በስራቸው ያሉ ግለሰቦች ለኸሊፋው ከመታዘዝ ይልቅ ጎራ ለይተው ለራስ ሼህ ቤት የሚሉ አንድነት የሌላቸው ሙሪዶች ሊሆኑ በቅተዋል። ከላይ ካነሳናቸው ሀድራውን ያለ ኸሊፋ ከማስቀረት አካሄድ በተጨማሪም የነ ሰይድ ፋቲ ቡድን በሀድራው ላይ ያደረሰው ከባድ ጉዳት ደግሞ ከ150 ዓመት በላይ የሆነውን የአብሬት ሀድራ በስሩ የሚተዳደሩ ምንም ሀድራዎች የሉም፣ በተለያዩ ቦታዎች በሰይድ አበራ ሙዝ የተገነቡ መስጂዶች የግል ንብረት እንጂ ወቅፍ አይደሉም የሚል አቤቱታ ክስ ማቅረባቸው ነው። በዚህም ሰጣ ገባ ምክንያት የኸሊፋውን የማስተዳደር ወሰን በአንድ ሀድራ ላይ ብቻ በመታጠሩ እንዲሁም በጉራጌ ዞን ውስጥ የሚገኙ ሰይድ አበራ ሙዝ ያቋቋሟቸውና በአብሬት ሀድራ ስር የተዳደሩ የነበሩና በደርግ መንግስት የተወረሱ ሀድራዎችን ከመንግስት ተከራክሮ በማስመለስ ፋንታ በተራ አሉባልታዎች ከመንግስት እውቅና ያገኙትን ሼህ ሰይድ ሚቅባስን በመጥመድ ከአብሬት በጥቂቱ ኪሎ ሜትር ርቀት ላይ የሚገኙ መስጊዶች እንኳን ሳይቀሩ የዋሃብያ መፈንጫ እንዲሆኑና በአጠቃላይ በጉራጌ ዞን ውስጥ የዋሃብያ አስተምህሮ እንደ ልብ እንዲስፋፋ የነ ሰይድ ፋቲ ቡድኖች ምቹ ሁኔታን ፈጥረዋል። የነ ሰይድ ፋቲ ቡድን በኸሊፋቸው ስር የተሰባሰቡትንና ሶስተኛው ኸሊፋ ወይንም አብሬትዮች ሳሊስ የሆኑትን የሼህ ሰይድ ሚቅባስን ስም ለማጥፋትና በሰዎች ዘንድ እንዲጠሉ ለማድረግ የተጠቀሟቸው የፕሮፓጋንዳ ስልቶች በአብዛኛው የሚያተኩሩት በሰዎች ስሜትና አመለካከት ላይ ነው። እነዚህ ስልቶች ከእስልምና አስተምህሮና ከስነ ምግባር ውጭ የሆኑ ሲሆኑ ዋና ዋናዎቹ መንገዶች የስም ግድያ፣ ካራክተር አሳሲኔሽን ላይ ያተኮሩ ሲሆኑ ባልዋሉበት ዋሉ፣ ባልታዩበት ታዩ፣ ያላደረጉትን አደረጉ በማለት የውሸት ወሬ ማሰራጨት እንዲሁም አሉባልታን መሰረት በማድረግ ለማህበረሰቡ በሚጠላ ማንነት በማስተዋወቅ በጉልህ የሚስተዋልባቸውና ከዚህ በተጨማሪም ሼህ ሰይድ ሚቅባስ የተናገሩትን ንግግር ወይም የሰሯቸውን ስራዎች ትክክለኛ ምክንያታቸውና ሁኔታቸውን ቆርጦ በማውጣት ከአውዱ ውጭ ሌላ ትርጉም እንዲሰጥ በማድረግ አስመሳይና ከሀቅ ይልቅ ለቡድኑ ዓላማ የሚውል ጥላቻ እንዳሻው የሚዘወረው ኸሊፋውን የሚቃወም እምቢተኛ ትውልድ ማፍራት ችለዋል። ኸሊፋ የለሽነቱም በአብሬት የሚሰሩ ተርቲቦች አንድ ተወቃሽ ወይንም አንድ አቤት የሚባል ሰው እንዳይኖር ያየውን የሥራ ግድፈትና ጉለት ሁሉም ይቀርብኛል ለሚላቸው የሺዎቹ ቤተሰብ አቤት እንዲል በኸሊፋ የሚመራ የኢልም አሰጣጥ ስርዓት፣ የአውራት ተርቲብ፣ የመውሊድ ሁኔታ የመሳሰሉት በአመሰራረት ጥንካሬያቸው ኸሊፋውን አቅም በመሳታቸው እስከ አሁነኛው ዘመን እየተንተፋተፉ ሊቀጥሉ አንዳንዶቹም ሊቋረጡ ችለዋል። ከአንድ ትልቅ ሀድራ በማይጠበቅ ሁኔታ አብሬት ኸሊፋ አያስፈልገውም የሚሉት የነ ሰይድ ፋቲ ቡድኖች ብዙውን ጊዜ በተለያዩ ማህበራዊ ሚዲያ ላይ የተጋሩ ሼህ ሰይድ ሚቅባስን የአብሬት ኸሊፋ የሚሉ ጽሑፎችን ከመተቸት እንዲሁም ጫና አሳድሮ በማስጠፋት ከህዝብ ልብ ላይ የአብሬት ኸሊፋነት ስርዓትን ለመሻር ሲሞክሩ ይታያል። ለምሳሌ ያህልም በቅርቡ አዲስ አበባ ሙስሊም ወጣቶች ማህበር በዲሴምበር 31 2025 በፌስቡክ ገጹ ላይ ያጋራውን አብሬት ሀሪማ ጉብኝትን በተመለከተ የአቋም መግለጫ ጽሑፍ ማየት በቂ ነው። ማህበሩ በመጀመሪያ ሼህ ሰይድ ሚቅባስን የአብሬት ኸሊፋ በሚል ስያሜ ቢጠራቸውም በተደረገበት ጫና የአብሬት ኸሊፋ የምትለውን ማዕረግ ቆርጦ በማውጣት አርትዖት እንዲሰራ ተገዷል። እንግዲህ በኸሊፋ የማይመራ አብሬትና ሙርጅን በመፍጠር አብሬትን በልማት በኢልም እንዲሁም በተርቢያ ወደፊት እንዳይገሰግስና በሺዎቹ ዘመን የነበረውን ወርቃማ ታሪክ እንዳያስቀጥል ዘርፈ ብዙ ችግር ማጥ ውስጥ በመክተት ለዘመናት እንቅፋት የነበረ ቡድን የሼህ ሰይድ ሚቅባስን መሰጠር ጠብቁ ለ30 ዓመታት ሲመኙ የነበረውን ሐረሙን በቦርድና ኮሚቴ ማስተዳደር አጀንዳውን ለማስፈጸም ራሱ ለፈጠራቸው ተግዳሮቶች ራሱ እንደ መፍትሄ አዘማኝና ነፃ አውጪ አድርጎ ማቅረብ የሚደንቅ ቢሆንም ከሁሉም የከፋው ግን ይህንን ዓላማውን ለማስፈጸም ወሃብያ ከሚመራው መጅሊስ እርዳታ መጠየቅን፣ የፋይናንስና የኢልም ችግሮችን ለመቅረፍ የአብሬት አቂዳና የኢልም ካሪኩለሙን እስከ መቀየር ድረስ የሚለጠጥ አማራጮችን መከተሉ፣ ወሃብያ አስተሳሰብ የተጠቁ ግለሰቦችን በአማችና ጋብቻ አስታኮ ወደ ሀድራው ማስጠጋቱ ነው።
ወደ ሀያተል ቁሉብ ተከታታዮቻችን እንደ አይናችን ብሌን የምንሳሳለት የአብሬት አድራ እዚህ በሚዲያችን ከምንገልጸው በላይ የሆነ አደጋ እንደተጋረጠበት ከአንድ ዓመት በላይ ባስቆጠረው የዘጋቢ ፊልም ስራዎቻችን ለመጠቆምና ለማመለከት መጣራችን ይታወቃል። አሁንም ቢሆን አድራው እልህ እንዲሁም ጥላቻ በከፈቱት ቀዳዳ እጆች ባስገቡ ስውር እጆች ባላዋቂ ተባባሪዎች የስጋት ዳመና እንዳጠላበት ነው። በጠቅላይ ቢሮ አልፎም ወሊሶ አብሬት ኑር መስጂድ እንደታየው የአብሬት አድራ መጽሔ ዕጣ ፈንታ በመታደስ ስም ከመፍረስ ወይንም በልማት ሰበብ የመወሰድ አደጋ ሊጠብቀው የሚችለው የሺዎቹን ጊያሳን የሚያስገኘው የሱፍዩ ማህበረሰብ ጥንካሬ ነውና አድራውን ነቅቶ ይጠብቅ ዘንድ አደራ ለማለት እንወዳለን። በመሰል ጥንክሮች እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለን እንሰናበታለን። ሰላም።